ወንድማማቾች ናችሁ። እኔ እኮ ሙሉን ሰምተነዋል ብዬ ነው መኩሻዬ። አዎ አይ ሶሻል ሚዲያ ላይ ጥግብ አድርገው ሳምንት ሙሉ ጋብዘው ነው ይቅርታ እንዲባባል የቀረ አለ። እሺ ቃልከሽ እነሱ በቃ ውስጣቸው ሆዳችን እስኪነፋ ለጥጠውታል። ሆዳችን እነሳቸው ችግር የለውም ትንሽ ይጨመር። እሺ ለባሉ ድምቀት አውራና ከዛ ይቅርታ ቢባባሉ ያምራል። እሺ ታፕ ኮፒ ሊንክ እያደረጋችሁ ፕሊዝ ማይጀምር ራሳችሁ ፈቀዱና አንዳችሁ ጀምሩ። ሀገራችን የኔ ሀገር ሌዲስ ፈርስት ይላል። ስለዚህ እኛ በሴቶች ነው የምንጀምረው ምንም ቢሆን እንደዛ ነው የማውቀው። ሙኒት ቀጥይ እንግዲህ። እሺ ዮኒ ኢንሻአላህ ምንም አይነት ስድብና ትርፍ ንግግር የሌለበት ቢሆን ቁም ነገር ሲሪየስ ተደርጎ ቢሆን ደስ ይለኛል። ምክንያቱም ምን ምናችንን እንደነካ እኔ ማቀዋለሁ እሱም ያቀዋል። ምናልባት ለሌላው እዚህ ጋር እንደ ቀልድ ነው እየተወራ ያለው። እኔም እሸነፋለሁ አልለውም እሱም ተሸንፍ ያለው አይልም። ግን ምን ድረስ እንደተደራረስን እሱም ያቀዋል እኔም ማቀዋለሁ የየራሳችንን ጉዳት። እኔ ከጆከር ጋር የግል ጠብ ነው ያለኝ። የግል ጠብ ሆን ብዬ እሱን የሚያውቀው ሰው አጠገብ በምን ሰበብ እንደሆነ እዚህ ጋር መጥቀሱ አስፈላጊ አይደለም። ከዚህ በፊት ግን በውስጥ ነግሬዋለሁ ይመስለኛል። መኩም ነበረ ኦኬ ተናግሬያለሁ። በዛ ሰበብ እንዲህ ስትል እሱን ሄዶ እንደሚነግረው እማቀው ሰው ጋር ተጠንቀቅ በሉት። ከኔ ጋር እንዲህ አይነት ሰፋጣ ያውቁ። ያ እንደሚነገረው እኮ አውቃለሁ። በህግም ቢሄድ በስድብም ቢሄድ ወይም በሌላ መንገድም ቢሄድ እኔና እሱ መሃል ባለው ጉዳይ እንጂ እኔን በተናገረኝ ወይም እኔን በሚለው ነገር እንጂ ብሔርተኛ ስለሆነ አማራ ስለሆነ ይሄን ስለሆነ ያን ስለሆነ የሚል ነገር የለም። ማንም እዚህ ጋር መተው ጀግና ነህ ቀይ መስመራችን አረንጓዴ ቢጫ መስመራችን ከሚሉት በፊት ጆከር የእውነት ችግር ገጠመው ቢባል ከኔ ቀድሞ ማንም አይደርስለትም። በእርግጠኛነት በ4 ነጥብ ነግርሃለሁ በሚፈለገው መንገድ። ግን መቼ መሰለህ ያ ሁሉ ስንነጋገር አይደለም እናቴን የተናገረለት ልጆቼንም እኮ ከፌስቡክ ላይ ነው አምጥቶ እዚህ ጋር ያሳየው። ቢያሳይም ቆሻሻ ቦታ ላይ ቆሻሻ ንግግሮች ላይ መጠራታቸው ያሳዝነኛል። ከምንም በላይ ደግሞ ጨካኝ መሆኑን ያኒ ምን ያህል ለልጥላቻ አልተሳደብኩኝም። ምን ቆሻሻ ማለት አንቺ ስድብ አልተሳደበችም። ከቆሻሻ ቦታ ላይ አላገኛቸውም። ልጆቼን ፌስቡክ ላይ ነበሩ ከዛ ላይ ነው ያመጣቸው። ቆሻሻ ንግግር ያለበት እየተነጋገር ነው ያለነው ነገር ቆሻሻ ንግግር ነው። መልካም ነገር ስለ መጽሐፍ ቅዱስ ወይ ስለ ቁርአን እያወራን አይደለም። የኔ ልጆች አምጥቶ ሲያሳይ ራሴ የለጠፍኩትን ፎቶ ግን እዛ ጋር ገብቶ ሲመርጥ ፌስቡኩ ላይ እነዚህ አንተ ያወጣቸው ልጆች ፕሪተርም ልጆች ናቸው። ፕሪተርም ልጆች እላያቸው ላይ መርፌ ተሰካክቶ በምን አይነት ሁኔታ እንደነበሩ በሚያሳዝን ሁኔታ አለ። የእናት የአባቴን ፎቶም ሲያመጣ የ40ቸው የ80ቸው ምናቸው እዛ ጋር አለ። እንዴት አስቻለው? በቃ ምን ያህል ምን ለኔ እንዳለው ያወቅኩት ያን ሰዓት ነው። ገባ? ከዛም አልፎ ሲሰድባቸው በተለይ እናቴን ሲሰድብ እዚህ ጋር ካላስ እኔ የራሴ ሰበብ አለኝ ስለ እናቴ። እንደገና ይሄን ሲጨምርልኝ ምን ያህል ጥላቻው ምን ያህል ምን ድረስ እንደደረሰ ይገባኛል። ያኔ አዎ መክሰስ አለብኝ፣ ሀቄን አስመልሳለሁ። ልጆቼ መታየት የማይገባቸው ቦታ መታየት የለባቸውም። እናቴ ደግሞ በእንደዚህ አይነት ቦታ መሰደብ አይደለም ስሟ መጠራት የለበትም። ገባ? እሱ ነገሮችን በጣም እንደ ቀልድ ነው የሚያያቸው። ደጋግሞ ሲል የሰማሁት አንድ ነገር ምን አለ፣ የእናንተ የስም ጉዳይ ነው የኔ ግን የነፍስ ጉዳይ ነው ይላል። የስም ጉዳይ ማለት ከስም በላይ ምን አለ በህይወት እያለን? ከስም በላይ ምንም የለም። ዮኒ አንተ ስለሰደብከኝ በሆነ ሰበብ የግድ ጆከር እና መኩ መተው እኔን መስደብ የለባቸውም። አንተ ሰበብ ሊኖርህ ይችላል አይደለ እንዴ? ሰው ሌባ ስላለሽ ሌባ አልኩሽ። ከማንም በላይ ደግሞ ጠይቆኝ ሊረዳ እንዴ እኔና ጆከር በውስጥ እናወራ ነበር አይደለ እንዴ? የሆነ ነገር ሲኖር ጠይቆኝ ሊረዳ ይችላል። ኢቭን ይሄን አለች ሲሉት መጥቶ ሙና እንዲህ ብለሻል እንዲያርገሻል ቢለኝ ከማንም በላይ ያስረዳዋለሁ። ከዛም አልፎ ደግሞ ያለውን ሰው ፊት ለፊቱ አቀርብለታለሁ። ውሸት ይሁን እውነት ይሁን እኔ ዮኒ ባለፈውም ነግሬሃለሁ። በጣም ራሴን ስሸነግለው የነበረው
በመሃላችን ሰው የሚያወራው ወሬ አለ። ሰው የሆነ ነገር እያለው ነው እንጂ እኔና እሱን ለዚህ የሚያዳርስ ምንም አይነት ነገር የለም በመሃላችን። ወይም ደግሞ ያለ ጥፋቴ እኔንም ሆነ ሳራ ዳጣ ነፍሷ እስኪወጣ ነው የምትወደው። ነፍሷ እስኪወጣ ተናግራ አትጠግብም ስለሱ። ሰው እንኳን ስለሱ መተንፈስ አይችልም አጠገቧ። ዮኒ ስለ ራሳችን ነው የምናወራው ስለሌላ ሰው? አያገባትም፣ ስለሌላ ሰው አያገባትም። እኔ መሀል መግባት ዝም በላል። አዳምጥ እስኪ። እኔ መቼም ሚዩት አድርግና አዳም ፕሊዝ። አንተ አዲስ ነገር ጠብቄ አይደለም፣ ግን የጠሩኝን ሰዎች ስለማከብር ነው የመጣሁት እና ዮኒ ክፉ ማታስነካውን እሷን እኔን የራሱ ሰዎች ነን። ብናጠፋ ቢናገረን እንደምንሰማ ያውቃል። ከምገምተው በላይ ስር ሰዶ ገብቶ እንዲህ ብላችሁ እከሌን የሀገር ተበዳይ ሆነን እኔ እና እሷ በዳይ አድርጎ ፊት ለፊት ሲያመጣን በጣም ነው የሚገርመኝ። በጣም በንዴት አይደለም የማዋራ። አሁን ይቅርታ የሚለው ሙኒትሻ አሁን ይቅርታ የሚልበትን ነገር ይሄ ነገር ነው በይኝና እሱን ከበርናል። እሱም ደግሞ ይቅርታ የምትይበትን ነገር ይሄ ነው ይባልና በሱ ነገር ይቅር ተባብላችሁ ብታልፉት ነው እኔ ብዬ የማስበው። ገባሽ? ይሄን ማለቱ ከፍቶኛል። በዛ ነገር ላይ ይቅርታ መጠየቅ አለበት። እሱም ደግሞ በዚህ ነገር ላይ ይቅርታ መጠየቅ አለባት ብላችሁ ከተማመናችሁ በሱ ይቅርታ ተባብላችሁ ብትዘጉልኝ ነው ደስ የሚለኝ። ገብቶሻል? ወደ ሌላ እንዲሄድ ስላልፈለግኩ ነው። ማግኘት ምን አለ መሰለህ፣ ለማስታረቅ እየፈለግን መኩሻ እሷ ተንፍሳለች፣ እሱም አንዴ ተንፍስን። ይተነፍሳል። ግን ይሄን ማለት አለባት። ገባ? ያንን ካወቀ እሱ ለካ ይሄን ነው ያልኳት፣ በዛ ነው የተቀየመችኝ እንዲል እሱም ደግሞ እንደዛው ካደረገ ገባ ነገሩ ቀላል ይሆንና ቶሎ ይታረቃል። አለበለዛ እሱም የሆነ ነገር ይላል፣ ከዛ እሷም ትመልሳለች፣ ከዛ እሱም ይመልሳል፣ እያለ ቀኑን ሙሉ ነው የምንውለው። ስለዚህ በዚህ ነው የተቀየምኩት፣ በዚህ ነው የተቀየምኩት እሷም ካለ በቃ አለቀ ነገሩ። በቃ ነው በቃ ይቅርታ አለቀ እኮ። ያን እንዲሆን የፈለግኩት የተሰማት ነገር አለ አውቃለሁ፣ እሱም የተሰማው ነገር አለ። ያ የተሰማቸው ነገርን ላይ ፎከስ ካደረጉ መፍትሄ አለው። መፍትሄው ደግሞ ይቅርታ ነው። እሱ ላይ እንዲያደርጉ ብዬ ነው። ሞኔትሻ አጠራ አድርገሽ እሱን ቀጥልኝ። ያ ቦታ የተሰማሽ ጥፋተኛ ሳልሆን ጥፋተኛ ያደረገበትን ቦታ ያውቃል። ሌሎች የሚመለከታቸውን ጉዳይ እንዳለ እኔ ላይ ዘብዝፎታል። ለምሳሌ እሱ ልቦናው ያውቀዋል። ከዛም ውጭ የተሳደባቸው ስድቦች ሰማ። ጆከር ቀጥል። እሺ፣ አመሰግናለሁ እድሉን ስለሰጣችሁኝ። መልካም። እኔ ለእናንተ ክብር ስልም እናንተን በማክበር ነው፣ መጋፋትም ስለማለት እኔ ብዙ ሰው ጋር ተጣልቻለሁ፣ ተነጋግሬያለሁ። መስመር ግን የራሴ ቀይ መስመር የምላቸው ነገሮች አሉ። በቃ የማይነኩ ነገሮች። እኔ ከማህበረሰብ በላይ አይደለሁም። አንድ ሰፊ ማህበረሰብ እዚህ ጋር ዮኒ 10,000 ሰው ነው ያለው። አለባብሰን የምናልፈው ነገር አይደለም። ይሄ አግባብ አይደለም፣ ይሄ አግባብ ነው የሚባለውን ነገር ራሳችሁ ግልጽ ማድረግ የእናንተ ነው። 13,000 ሰው እኔ ግለሰብ ነኝ። በመጀመሪያ ደረጃ ስለ እኔና ስለ እሷ እንጂ የምናወራ ስለሌላ ሰው የማንም ሰው መጠቀስ የለበትም። እኔና ሰው ያጋጨን ነገር ምንድን ነው? ቁጭ ብለው እኔ በሴት ጸብ አያገባኝም፣ በማንም ጸብ አያገባኝም። በሴት ጸብ ይሄ ነው ብዬ የምገባበትም ነገር የለም። እኔና እሷ እንደዋወላል፣ እናወራል። በተለያዩ 2-3 ስራዎች ላይ ተገናኝተናል። ሰውም ለማስታረቅ ይሁን በተለያየ ነገር ተገናኝተናል። አሲዛለሁ የሚባለው ነገር በእርግጥ ስራዋ ነው፣ ስራ ተሰጥቷት ነው፣ ከመንግስት የተሰጣት ስራ ነው። እሱ ስራዋ ስለሆነ እኔ በዚህ ቅሬታ የለኝም። ማጽዳት ያለባትን ነገር ግዴታዋ፣ የተሰጣት ስልጣንና የተሰጠህን ግዴታ መወጣት ግዴታ ነው። እዛ ጋር እጅ ላይ መግባት የኔ ንፍጣምነት ነው።
ሊሆንም አይችልም። ማንም ሊነካኝም አይችልም። ልጆች ብላለች ፌስቡክ ላይ ነው የለጠፍሽው። ፌስቡክ ላይ ስለጥፊው እኔ የልጆችሽን ፎቶ አምጥተን ያሳየ ነው ብልጽግናነትሽን ከአብይ አህመድ ጋር የመልካም ስራ ብለሽ የለጠፍሽውን ራስ አምጥቶ ያችን የጻፍሻትን ለማሳየት አሳይቷል። ከዛ ውጭ እላፊ ነገር ልጆችሽ ላይ የተሰደበም የተባለም ነገር የለም። የአባቴን የእናቴን ምናምን ፎቶ አልሽ እኔ አላመጣሁም። በ24 ሰዓትም ውስጥ አልሽ፣ በ88 ሰዓት አልሽ፣ በ78 ሰዓት አልሽ አለው። እኔ ምድር ላይ ነኝ። ሲሆን ስታደርጊው እኔም ማድረግ ያለብኝን ነገር አደርጋለሁ ብያለሁ። ከዛ ውጭ ትልቁ ነገር ምንድን ነው? ማህበረሰብ እንደ ማህበረሰብ ትልቅ ማህበረሰብን ሌላ ማህበረሰብን አንተ ስለምትወድ አንተ የምትቆምለት ዓላማ ከዛ ጎን ያለው ማህበረሰብ ሌላ ማህበረሰብ ዝቅ አድርገህ ያኛው ማህበረሰብ ከፍ ማድረግ የሚሰጥህን ነገር ከፍ ሊያደርግ ዝቅ ሊያደርግልህ ይችላል። እኛ ዛሬ የምንሳደደውም ምድርም ላይ የሚሞተውም ወገናችን ደም እንባ እያለቀሰ ዛሬ በድሮን ታውቃለህ፣ አማራ ላይ ያለውን ስቃይና መከራ እሷ 13,000 ሰው ይዛ የአማራ ገጽታው እርስ በርስ መገዳደል፣ የአማራ ገጽታው እርስ በርስ መዋጋት መተራረን ነው። ይህንን እንደ ቀልድ ካያችሁት እኔ ወጥቼ ሄዳለሁ። በመጀመሪያ ደረጃ እኔ ከማህበረሰብ በላይ አይደለሁም። ካሜራዋን ከፍታ ያንን ያጣጣለችው ማህበረሰብና ጉራጌም የራሱ እንትን አለው፣ ኦሮሞም የራሱ እንትን አለው። አማራም ሰፊ ማህበረሰብ ለማንም ለጋስና ለማንም ክፉ አይደለም፣ ለጥላቱ ራሱ ክፉ አይደለም። ቲክታክ ላይ ያላችሁት አማራዎች ብትል አይ ይሄን ልለ ብትል አሁን ያልሰማም በተደጋጋሚ ሪከርዱ መመለስ ይችላል። ፔጅም ላይ አስቀምጨዋለሁ። የአማራው ገጽታ እርስ በርስ መገዳደልና መተራረር ነው። እዚህ ሚዲያ ላይ ያላችሁ አማራዎች እኮ እርስ በርሳችሁ ነው የምትጣሉ። እርስ በርሳችሁ ነው ሚዲያ ላይ እንኳን አትስማሙ። ሚዲያ ላይ ያላችሁ ብላ ብጠራ ችግር። የአማራው ገጽታ ማለት ግን 14,000 ሰው ይዛ ጉራጌንና ኦሮሞን ሂዱ ያቸው አጅማል ላይ ከሌ ላይ ሌላው ማህበረሰብ እርስ በርሱ እኮ ሲተራረድ እናውቃለን። አማራ ዛሬ ወንድሞቻችን ሞሮቻችን እስር ቤት የገቡ ዛሬ ወንድሞቻችን ጫካ የገቡ ለነጻነት እህቱ ስትታረድበት እናቱ ስትደፈር እፊቱ ህፃን ልጅ ሲታረድ በድሮን ሲጨፈጨፍ ሲገፋ ከነበረው ንብረት ላይ ሲፈናቀል ዛሬ ትልልቅ ወንድሞቻችን በየሀገሩ ላይ ተሳደያለ ከኔ ጀምሮ ተሳደን ያለ በማንነታችን ነው። እሷም ዛሬ ትኩረት አድርጋ በምንድን ነው የምትፈለግበት ምክንያት በማንነታችን ነው። ስለዚህ ይህን ሰፊ ማህበረሰብ መጀመሪያ ቁማ ይቅርታ አስጠይቅልኝ። ከዛ በተረፈ ለሌላ ሰው ጥሪ የህሜት ነገር እንደዚህ ያላወራው ነው ያላችሁትን ያደረጋችሁትን ነገር መዘራዘር ካለብን በደንብ እንዘራዘራለን። መነጋገር ካለብን በደንብ እንነጋገራለን። አንድ እኔ ጆከር ውሸት የሚባል ለአንቺ እኔ ምንም አይነት ጥላቻ የለኝም። አስይዘዋለሁ ብለሽ ስትፎክሪ ከ2 ወር በፊት ደውዬልሻለሁ በተደጋጋሚ በስልክሽ ላይ አውርተንበታል። ይሄንን በግሩፕም እነሴዶ ረባቦ ማገናኝተውን አውርተንበት ተመልሰሽ መተሽ ዘራፍ ብለሽ ስድብ የጀመርሽው አንቺ። ከዛ በኋላ እኔ አንቺን ስምም አንስቻለሁ። እኔ ከብዙ ሰው ጋር አነጋገራለሁ ከብዙ ሰው። አዎ ዱባይ ነው የምኖረው፣ አሁንም ዱባይ ነው ያለሁት። ማንም ለሚያስይዘሽ ሰው አለሁኝ። ከሌላ ሰው ሌላ ሰው ለማዳን ምናምን ኖ መዘርዘር የፈለግሽውን ነገር መዘርዘር ትችያለሽ። ማውራት የፈለግሽውን ነገር ታወሪያለሽ፣ መልስ ሰጥሻለሁ። እናድራለን እንውላለን። አንዱ ውሸትን ያልጨምርም። አሁንም አስይዘዋለሁ፣ በእኔ በኩል ላለ ነገር አስይዘዋለሁ። ዘራፍ አካኪ ዘራፍ ለምትይው ነገር ስራሽ ነው፣ ስራ ተሰጥቶሽ ነው። ኤምባሲ ድረስ ደህንነት ቢሮ ሁሉ ተሰብስበሽ ስራ እንዳለሽ ሁሉ ነገር ተነግሮልሻል። አውቃለሁ ያም ስራ እንዳለሽ። ያ ስራሽ ስለሆነ እኔ ቅሬታም ይቅርታም እንድጠይቅኝ አልፈልግም። ግን አሁን ወጥቷ ለተናገረችው ያንን ሰፊ ማህበረሰብ ላቆሸሸችው ዛሬ እየሞተና እየተገደለ እየተፈናቀለ ላለ ማህበረሰብ በዚህ ልክ 14,000 ሰው ይዛ ላቆሸሸችው ማህበረሰብ ትውጣና ይቅርታ ትጠይቅ።
በልጅ ዙሪያ ተናግሬያለሁ። ልጅ እኔ አላመጣሁም። ብልጽግና ራስሽ ፌስቡክ ላይ የለጠፍሽውን እንጂ ከውስጥ ፈልፍለን አይደለም ያመጣል። ፌስቡክ ላይ ያለውን አመጡት። ብልጽግና እንደሆንሽ የጻፍሽበትን የአብይ አህመድን ፎቶ ለጥፈሽ የሰራሽውን አምጥቶ ለጥፎ አሳየ። ከዛ ውጭ ስድብ እንኳ ቃል ላፊ አልተናገረም ልጁ። በቃ ዝጋው፣ አይተነዋል፣ ዝጋው አልኩት፣ ዘጋ። ከዛ አባትሽን የእናቴን ፎቶ አምጥቶ ምናምን ርካሽ ቦታ ምናምን ሌባ ብለውኛል አልሽ። ራስሽ አመንሽበት እኮ ነው። ወደ 100 ምናምን ሰው አለ። አንቺ ራስሽ አመንሽበት። ማንም የሚልሽ አዎ ሌባ ብዬ መነሻው ሳራ ለሀበሻ ቤት ቁጭ ብለሽ ራስህን ታውቃለህ ማለት በውስጥ ለሰው ሁሉ የምትነዥውን ነገር 28,000 ሰው ራስህን ማን እንደሆንክ ታውቃለህ፣ አንገቴን ይዤ አስገባሃለሁ አልሽ። እኔ ሞኝ አይደለሁም፣ በደንብ አውቃለሁ። መጥቼ እዚህ የሆነ ቤት ነው ሌባ ብዬሻለሁ። ራስሽ ታምኔበታለሽ። አሁንም 100 ምናምን ሰው አለ። ሐሰት አይደለም ይሄ ትክክለኛ ተግባርሽና አንቺን የሚገልጽ ነገር እንጂ የተናገርኩት ህሜትም አይደለም። ግን እኔ አሁን የምፈልገው ይሆን ይሄን ለማለት ፈልጋ ነው ይሄን ለማለት ፈልጋ ነው ሳትሉ 14,000 ሰው ይዛ ማህበረሰብን እንደ ማህበረሰብ እርስ በርሱ ነው የሚተራረደው የአማራ ገጽታው ብላ ነው የተናገረችው። አላልኩም ካለ ቃል በቃል አመጣዋለሁ። አሁን ይሄንን ወጣ ይቅርታ ትጠይቅ። በሌላ ጉዳይ ልጨርስ። በሌላ ጉዳይ እኔ ስታወራ ዝም ብያለሁ። በሌላ ጉዳይ በማስያዝ በምናምን ለሚባለው ነገር ስራ ተሰጥቷታል። ከኤምባሲ ከደህንነቶች ጋር ነው የምትሰራ። ከመንግስቷ ጎን ሆና ነው የምትሰራ። ማጽዳት ያለባትን ማጽዳት ግዴታዋ ነው። በዚህ እኔ ይቅርታ ጠይቅኝ አትጠይቅኝ እምል ሰው አይደለሁም። አሁንም እንዳትተወኝ ነው የምለምናት። 4 ነጥብ ግን የማህበረሰቡን ጉዳይ ይቅርታ አስጠይቅልኝ። እስቲ እኔ እዚህ ላይ ማኛው ልናገርበት። ምክንያቱም ወደ ፖለቲካ ምንም እንዳታለባብሱት። የአማራ ገጽታው ነው ያለችው። ሚዲያ ላይ ያላችሁ እንኳን አይደለም ያለችው። ማቆ ይሄን ካለባበሳችሁት እኔ እወጣለሁ። አይደለም በእንደዛ እኮ አይደለም። ቆይ ጆካ፣ እኔ አንተ ጥያቄ ልጠይቅ። አማራ ነች አይደል? ሰው ታምናለህ አማራ መሆኑን? አላቅም። እኔ አማራ ነሽ ኦሮሞ ነሽ በተደጋጋሚ እኔ እና እሷ አውርተናል። ራሷ መጠየቅ ትችላለች። አድምጠኝ። እኔ ማምታታት መዋሸትም አልፈልግም። ፖለቲካ እንዳይሆን ነው። አሁን ፖለቲካ አይደለም ራሷ ያተናገረችውን እንጂ እኔ እንደ ግለሰብ ነው የተጣላ ነው። እንደ ግለሰብ ነው ማኩ። እኔ እናንተ ከምንመላለስ የጠየቀኝን ጥያቄ ልመልስልህ። እኔ ብሔርሽን አላቅም። ስለ ብሔሯ አማራ ነሽ እንደዚህ ነሽ ብዬ ጠይቂያትም አላቅም። የሚያገናኘን የእሷ ጉዳይ ሌላ ጉዳይ ስለሆነ በደላላ ላይ መኩ ስላለ ጆካ አንዴ መኩን እንስማው። ገብቷል። አንተንም ሰማን። ገባኝ። ጆካ አንዴ ስማና ሰማን እኮ አንተ የምትለውን በደንብ ሰማን። ምን ማድረግ እንዳለብህ ይቅርታ ማን እንደምትጠይቅ ጠየቀን እኮ። ስለዚህ በዚህ ጉዳይ ላይ መኩም ለማስታረቅ የሚያደርገው ነገር ነው። ስለዚህ ከሰማው አንጻር ተነስቶ እሷ መጠየቅ ያለበት ጥያቄ ካለ ይጠይቃል። ገብተዋል። ጠይቋት የምትለውን ነገር ታስረዳው። አንዴ እንስማው። ገብተዋል። በቃ ሰማንህ። መጠየቅ ፈልገሃል። አንተ ያልከውን ነገር ሰምተናል። በምን ጉዳይ ላይ ይቅርታ መጠየቅ እንዳለባት ትነግረናል። መኩ ግን የሚለው ሀሳብ ስላለው በዛ ጉዳይ ላይ አስታራቂ ስለሆነ መጠየቅ አለበት። ለዛ መኩም እስቲ ሙኒትን ጠይቃለሁ ምትል እንግዲህ ያው ጆካ አማራ መሆኗን አላወቅም። ለመሰለን የሁለታችሁ ጸብ ህብረተሰብ ጋር ሲገባ ከባድ ነው። እስቲ ቆይ አንዴ ብቻ ነኝ አይደለሁም ብቻ በይኝ። እኔ አማራ እንደሆንሽ ነው የተናገርሽው የሰማሁትም። እቺን ብቻ ንገሪኝና ሐሳቤን ልግለጽ። አማራ ጆካ ወንድማችን እቺ ልጅ አሁን ዛሬ ስለዚህ አማራ ወንድሞቿን የፈለገችውን ብትል እኔ አማራቱንም ብሔሯን አልጠየኩም። ለተናገረችው ነገር ይቅርታ የተናገረችው ነገርማ አማሮች እኛ አማራ ብላ መብቴ ነው። አማራ ስለሆንኩ አማራ ነኝ መስደብ አለብኝ፣ አማራ መስደብ አለብኝ የሚባለው እኔ ተመልሰሽ እኛ ስለሆነን እየተዋቃቀስን ያለ ነው። በቃ መኩል እነሱ ይመላለሱ። አንዴ ይተዋወቃሉ። የራሱን ግምት ይሰጥ። እኔ ግን የምናገረውን እናገራለሁ። ትናገሪያለሽ። ቆይ ሙኒት፣ በነገራችን ላይ ሞዴሬተር ሰጥቼሻለሁ። የሚውት የምትፈልጊው ነጫጭ
ይጻፉ። እነሱነታቸውን ነው የሚገልጹት። እኔን የሚገልጸኝ ማለት ኦኬ። አይ ልንገርሽ ብዬ ነው እኩልም እኔ አንድ ነገር ስላልኩሽና ይኸውላችሁ እኔ አንድ ነገር ዛሬ ሙኒት ዱባይ ሆነች እንጂ ሙኒት ወለጋ ብትሆን በአማራነቷ ትሞት ነበር። ምንም አዲስ ነገር የለም። ጆካ ዛሬ እዚህ ሆነ እንጂ ወይ ወለጋ ወይ አርሲ ላይ ቢሆን ኖሮ ሞቶ ሊሆን ይችላል። ሁላችንም አማራ ነን። ግን ነገሮች አንዳንዴ ስትናደድ የሚታይ ገጽታ አለ። ይሄ ነገር ከውስጥ አንዳንድ ሰው ትግስት ኖሮት ሊያሳልፈው ይችላል። አንዳንድ ሰው ደግሞ ትግስት ኖሮት ሳይኖረው ቀርቶ